ወደሚያስፈልግ ከፍታ ትወጣል። ጠላት በቀላሉ ሊያሸንፍ አይችልም። የእግዚአብሔር ቃል በሕይወቴ ላይ መሰልጠናል። እርሱም ጽድቅ ስለሆነ፣ እርሱም እውነት ስለሆነ፣ እርሱም መንፈስ ስለሆነ። ሰላም ለእናንተ ይሁን ቅዱሳን፣ በመላው ዓለም ላይ ሆናችሁ ይህን ቪዲዮ የምትካፈሉ በዚህ ቪዲዮ አምናለሁ ከውርቀት፣ ከስተት፣ ከማይሆኑ ድክመት፣ ከመሸነፍ ጎዳና በመውጣት በእግዚአብሔር ኃይል ብርታት የማሸነፍን ምስጢር እንደምታገኙ እርግጠኛ ነኝ። ስለዚህም ይህን ቪዲዮ እስከ መጨረሻው እንድትሰሙና ይህንን የጌታን ምክር እንድትካፈሉ በጌታ ፍቅር እያሳሰብኳችሁ ከመጀመራችሁ በፊት ቪዲዮን ላይክ፣ ሼር እና ሰብስክራይብ እንድታደርጉ አብራችሁንም ደግሞ እንድታገለግሉ ለሌሎችም ደግሞ እንዲደርስ የበኩላችሁን እንድትወጡ በጌታ ፍቅር እጠይቃለሁ። ይህንን ማድረግ ማገልገል ነው። ተባረኩ። ወደ ቪዲዮ። ለክርስቲያን ብርታቱ ጌታ ነው። ክርስቲያን ከጌታ ጋር በመሆን ከሚገጥመው በሚደርስበት ሁሉ ከጌታ በሚያገኘው አቅምና ኃይል ክፎችን እየጣለ ክፎችን እየተቃወመ በክፎች ሳይቆም በጠላት ውጊያ ሳይረታ ሳይወድቅ በሕይወት ዘመኑ በመልካምነት በእግዚአብሔር ሕይወት እያሸነፈ እንዲቀጥል እግዚአብሔር ፍቃድ። ብዙ ክርስቲያን ብዙ ውጊያ ይደርስበታል፣ ይሸነፋል። እንዳይሸነፍ የሚያደርገውን የእግዚአብሔርን አብሮነት በጌታ መበርታት በጌታ ብርታት በሕይወቱ ላይ ስለማይለማመድና በዛ በእውነቱ በእግዚአብሔር መሰረት በእግዚአብሔር መንገድ መሄድ ስለሚሳነው የማሸነፍ እንዲችል የሚያደርገውን አቅም ለመያዝ ለመጠንቀቅ ፍቃደኛ አይደለም። መያዝ ያለበት በዛሬው ቀን ለክርስቲያን የሚያስፈልገው ብርታት፣ ለክርስቲያን የሚያስፈልገው አቅም፣ ጠላትን እንዲያሸንፍ የሚያስደርገው ድል በሕይወቱ ላይ ዝግጅት ያስፈልጋል። በውጊያችሁ ሁሉ አሸናፊ፣ በውጊያችሁ ሁሉ ቀዳሚ፣ በሚገጥመው ሁሉ አሸንፎ ማለፍ እንዲችል የሚያደርገው የጌታ አብሮነት ያስፈልጋል። ከጌታ የሚገኝ አቅም አለ። ከእግዚአብሔር የሚገኝ አብሮነት፣ በአብሮነቱ ከጌታ ጋር አሳልፋችሁ ከጌታ ጋር ሆናችሁ የምትቀበሉት ኃይል አለ። ያን ኃይል ማግኘት ያስፈልጋል። ጌታ ብርታታችን፣ ለክርስቲያን አቅሙ፣ ብርታቱ፣ ኃይሉ፣ መንገዱ፣ ጽናቱ ክርስቶስ ነው። እግዚአብሔርን በማምለክ ውስጥ ኃይል ታገኛል። ከእርሱ ጋር በመሆን ኃይል ታገኛል። በምታገኘው ኃይል ደግሞ የሚመጣብህን የጠላትን ተግዳሮት፣ የክፎችን ፍላጻ መምታት፣ ማሸነፍ፣ አልፎ መሄድ ያስችልሃል ከጌታ በምታገኘው አቅም። ስለዚህ ሐዋርያ ጳውሎስ ለኤፌሶን ሰዎች በምዕራፍ 6 ከቁጥር 10 ጀምሮ ያለውን እግዚአብሔር ቃል ስናነብ እንደዚህ የሚል እግዚአብሔር ቃል ታገኛላችሁ። በቀረውስ በጌታና በኃይሉ ችሎት የበረታችሁ ነው፣ የዲያብሎስን ሽንገላ ትቃሙ ዘንድ እንዲቻላችሁ የእግዚአብሔርን ዕቃ ጦር ሁሉ ልበሱ። የእግዚአብሔርን ዕቃ ጦር ሁሉ ልበሱ ነው። ሁሉ ነው እግዚአብሔር ለልጆቹ የሚሰጠውን ልጆቹ ክርስቲያኖች በርሱ መበርታት እንዲችሉ፣ መልበስ እንዲችሉ፣ መያዝ እንዲችሉ፣ በሕይወታቸው ላይ በሚገጥማቸው ማሸነፍና አልፎ እንዲሄዱ የሚያስችላቸውን እግዚአብሔር ይሰጣል። ምን? የጦር ዕቃ። ሰው በሰውነቱ ሰው በአቅሙ ሳይሆን መዋጋት የሚችለው ከእግዚአብሔር በሚያገኘው ብርታት፣ ከእግዚአብሔር በሚያገኘው ኃይል ነው። በጌታ ነው የሚበረታ ሰው። ሰው በኃይሉ አይበረታም ይላል ቃል። ሰው በራሱ አይበረታም። ሰው በራሱ ማሸነፍ አይችልም። ምክንያቱም ቀጥሎ እንደዚህ ይላል፣ የዲያብሎስ ሽንገላ ትቃሙ ዘንድ እንዲቻላችሁ የእግዚአብሔርን ዕቃ ጦር ሁሉ ልበሱንና መጋደላችን ከደምና ከሥጋ ጋር አይደለም። ይውላችሁ ከአለቆችና ከስልጣናት ጋር ከዚህም ከጨለማ ዓለም ገዢዎች ጋር በሰማያዊ ስፍራ ካሉ ከክፋት መናፍስቱ ሰራዊቶች ጋር ነው እንጂ ይላል።
የምንዋጋ ውጊያ ከተራ ጋር ከአለቆች ከስልጣናት ከዚህ ዓለም ገዢ በጨለማ ከጨለማ ገዢ በዚህ ዓለም ካለው በሰማያዊ ስፍራ ከክፋት ሰራዊት ጋር ነው ምንዋጋ። ምሕረት ከሌላቸው ሊያጠፉን ከሚወዱ ያለነውን ሕይወት የማይወዱ ከጌታ ጋር ያለንን መንፈሳዊ እድገታችን መንፈሳዊ መዳናችን የሚጠሉ ለመዳናችን ያ መዳናችንን ተቃውሞ መዳናችንን ለማጥፋት የምነሱ ከእግዚአብሔር መንገድ ወዳለ የሚመልሱ ብርታት እንዳይኖር አቅም እንዳይኖር የድል አክሊል እንዳንቀበል ወደፊት እንዳንበረታ የሚያደርጉን ኃይላት አሉ፣ ስልጣናት አሉ፣ የጨለማ ገዢዎች አሉ። ገዢዎች ናቸው፣ ስልጣናት ናቸው፣ ብርቶች ናቸው። ነገር ግን ሊያሸንፉን አይችሉም። በምን? ከጌታ ዘንድ በሚያገኙ ከእግዚአብሔር ዘንድ የሚያገኙ አቅም፣ ብርታት፣ ኃይል። ወንድሞቼ ናት ልበሱ እንዳለ የጦር ዕቃን ልበሱ። የእግዚአብሔር ዕቃ ጦር ሁሉ ልበሱ። እግዚአብሔር የሚፈልገውን እግዚአብሔር ከኛ የሚፈልገውን እግዚአብሔር ካንተ የሚፈልገውን አቅም ልበስ። እግዚአብሔር ካንተ የሚፈልገውን በአንተ ላይ እንዲቀመጥ እንዲሰጥ እግዚአብሔር አምላክ እንድታሸንፍ የሰጠ ነገር አለ። ያንን ልበስ፣ አልበለዚያ ማሸነፍ አትችሉም አለ። ልበሱ አለ ኢየሱስ ለዘላለም ጌታ። አቅም ልበሱ አለ። ልብስ ለበሱ። አያችሁ፣ ዝም ብለህ ልትዋጋ አትችልም። ጠላት ዝም ብሎ አይሸነፍልህ። ልብስ አለ፣ ምን ለበስ? የጦር ልብስ አለ። የምንለበስ የጦር ዕቃ አለ። የጦር ዕቃ ለጦርነት መዘጋጀትን ይጠይቃል። ወንድሞች ሳትዘጋጁ በሕይወታችሁ ላይ ስትኖሩ ሳትዘጋጅ በሕይወት ላይ ልታሸንፍ የምትችልበትን አቅም አታመጣ። ተዘጋጅ። መምን? የእግዚአብሔርን ዕቃ ጦር ለብሴ ነው። ዕቃ ጦሩን ልበስ። ዕቃ ጦሩ ለመቃወም ሁሉን ፈጽማችሁ ለመቃወምም ፈጽመም ለመቆም፣ ላለመረታት፣ ላለመውደቅ፣ ላለመድገም በሚነሳው ክፉ ቀን በክፉ ቀን ወድቀ እንዳትገኝ በክፉ ቀን ጸንተ መቆም እንዲያስችል ይላል። ፈጽማችሁ ለመቆም እንዲያስችል የእግዚአብሔር ዕቃ ጦር ሁሉ አንሱ ይላል። ሁሉንም አንሱ የሚላቸውን ከስር እናያለን። የእግዚአብሔርን ዕቃ ጦር አንሱ። የእግዚአብሔርን ዕቃ ጦር አንሳ። በአንተ ላይ ደርብ፣ በአንተ ላይ አድርግ፣ በሕይወት ላይ አድርግ፣ በመንገድ ላይ አድርግ። አንሱ ነው። አንስተን ተዘጋጅተን እንጠብቃል። ምግብ ለመቃወምም ለመጽናትም ክፉን እንድንቃወም የሚያስችለን ክፉን ተቋቁመን ጸንተን እንድንቆም የሚያደርግ ወገባችሁን በእውነት ታጥቃችሁ የጽድቅን ጥሩን ለብሳችሁ በሰላም ወንጌልን በመዘጋጀት እግሮቻችሁ ተጫምተው ቁሙ። በሁሉም ላይ ጨምራችሁ የሚንበለበሉትን የክፎችን ፍላጻዎች ሁሉ ልታጠፉ የምትችሉበትን የእግዚአብሔርን የእምነትን ጋሻ አንሱ። የመዳን ራስ ቁር የመንፈስም ሰይፍ ያዙ፣ እርሱም የእግዚአብሔር ቃል ነው። ሃሌሉያ! ኢየሱስ ለዘላለም ጌታ። ስለዚህ አንድ ክርስቲያን በሕይወቱ ማሸነፍ የሚችልበት የእግዚአብሔር ከእግዚአብሔር የሚገኝ እግዚአብሔር የሚሰጥ እግዚአብሔር ያለው ሰዎችን መጥቶ የሚያበረታ በሰዎች ዘንድ ሆኖ ክፎችን መምታት የሚችል አቅም እዚህ ውስጥ ነው። የእግዚአብሔር ዕቃ ጦር አንዱ ምንድን ነው? ወደ እኛ የሰው ልጆች ክርስቲያኖች ለብሰውት ጠላትን ማሸነፍ የሚችሉት በእውነት ነው። በውሸት ሳይሆን በእውነት ነው። ጠላት የሚሸነፍልህ በእውነት ነው። ወገብህን አቅምህን በእውነት የምትገነባ ከሆነ ጥንካሬ እውነት ከሆነ መንገድ በእውነት የተመሰረተ ከሆነ በእውነት ምሰራ፣ በእውነት የምትነግድ፣ በእውነት የምትኖር፣ በእውነት የምታገለግል፣
በእውነት አንደበት በእውነት የሚከፈት ከሆነ ለእውነት ዋጋ የሚከፍል ከሆነ በእውነት ምክንያት የሚደርስብህን ዋጋ መክፈል በአንተ ህይወት ላይ የምታይ ከሆነ እርግጠኛ ሁን በህይወት ዘመን ልትሸነፍ አትችልም። ምክንያቱም በእውነት ኖረሃለን። በእውነት የሚኖሩ እውነትን የሚከተሉ በእውነት የሚንቀሳቀሱ እውነትን የሚሰሩ በእውነት የሚገልጡ ለእውነት ስለ እውነት የሚኖሩ ሰዎች በጠላት ሊሸነፉ አይችሉም። የአብዛኛው ሰው ዛሬ ደከምኩ አቃተኝ ጠላት እንደዚህ ያደረገኝ መንፈሳዊ ህይወት ደከምር በእውነት መንቀሳቀስን በእውነት ጎዳና ለእውነት ለእግዚአብሔር ካለመኖር የተነሳ ልትወርቅ ትችላለህ። እውነት ማሰሪያቱ እውነት የታጠቅበት በእውነት የታጠቀ በእውነት የወጣ በእውነት የሚንቀሳቀስ በጠላት ዘንድ ሊሸነፍ አይችልም። ምክንያቱም መቃወም ይችላል። ክፉን መቃወም ይችላል። ሐሰትን መቃወም ይችላል። ምክንያቱም እውነት ካለ እውነት ጸንታ ትቆማለች። ለመቃወምም ፈጽሞም ለመጽናት ለመቆምም እንድቻላችሁ ነው ማለት። ስለዚህ ወገብህን በእውነት ታጠቅ። መልእክት አለኝ በዚህ አጋጣሚ ለሚሰማኝ ሰው በእውነት የማትሄዱ ሰዎች እውነትን የማትከተሉ ሰዎች እውነትን የማታገለግሉ ሰዎች ዛሬ ላይ ብቻ እየኖር ካለሱ በመንገድ በጎዳና ላይ ውሸትን የምታስተናግድ በውሸት ላይ ቆመ እውነትን የምትናገር አንተ ወይ አንቺ እርግጠኛው ተመለስ። እውነትን ተነጋገር። በእውነት ዘንድ ድል አለ። እውነት እግዚአብሔር ነው። እግዚአብሔር አቅም የሚሆነው በእውነት ስትቆም ነው። እውነት ስትደግፍ ነው። በውሸት ስትቆም አይደለም። ተግባሪ እውነት ይሁን። ምክንያቱም ክፉን መቃወም ትችላል። በክፉ ቀን ጸንተህ ትቆማል። መቃወምም መጽናትም ትችላል። በእውነት የእግዚአብሔር ቃል ይህንን ያስተምረን። ሃሌሉያ። ታጠቅ፣ በእውነት ታጠቅ፣ በእውነት ተነስ፣ እውነትን አገልግል፣ እውነትን ተናገር፣ ስለ እውነት ዋጋ ክፈል፣ ጽና። እግዚአብሔር ያጽናሃል። በእውነት ታጠቅ። የጽድቅንም ጥሩር ለብሳችሁ የጽድቅን ጥሩር የጽድቅ ጥሩር ለብሰ ጽድቅ መገኛ ይሁን። ጽድቅ ይውላ የእግዚአብሔር ዕቃ ጦር እውነት ጽድቅን እውነት ጽድቅን እውነትን ጽድቅን በጽድቅ የምትፈርደው እግዚአብሔር የጽድቅ በጽድቅ የሚፈርድ አምላክ እግዚአብሔር ጻድቅ ጽድቅን የሚተው እግዚአብሔር ነው። የሚኖሩት በጽድቅ የሚኖሩ በጽድቅ የሚመላለሱ በጽድቅ የሚፈርዱ በጽድቅ የሚያገለግሉ በጽድቅ የሚሰጡ በጽድቅ የሚቀበሉ እነሱ በክፉ ቀን ተጫምቶ ይቆማል። ክፉን ማሸነፍ ይችላል። ክፉ አይችላቸው በጽድቅ የሚኖሩት ምክንያቱም አምላካቸው እግዚአብሔር በኃይሉ የበረቱ ነው። እግዚአብሔር የፈቀደው አቅም እሱ ነው። እግዚአብሔር የሚወደው አቅም እሱ ነው። ምክንያቱም አንተን ሊያበረታ የሚችለው ይሄ ነው። በጽድቅ ያለውን ይደግፋል። የጽድቅ አገልጋይ ሆን የጽድቅ ክርስቲያን ነው። በእውነት አንደበት የሚከፈት ክርስቲያን ነው። አግበስብስ አትኑ፣ አስመስል አትኑ፣ ውሸትን ደብቅ አትኑ፣ ውሸትን እውነት አታስመስል። በጽድቅ ኑር፣ በጽድቅ ተንቀሳቀስ። ኑሮ የጽድቅ ይሁን፣ ቀሪው ዘመን የጽድቅ ይሁን። ታሸንፋለህ። ምን አለ ሌላው? ሃሌሉያ። የጽድቅን ጥሩር ለብሳችሁ በሰላም ወንጌልም ስሙኝ፣ በሰላም ወንጌልም በመዘጋጀት እግሮቻችሁ ተጫምቶ ይቆሙ። በሰላም ወንጌል በመዘጋጀት ሃሌሉያ። በሰላም ወንጌልን በመዘጋጀት እግሮቻችሁ ይህን በጣም ደስ የሚለኝ ስሙኝ፣ ስለ ወንጌል መኖርን ስለ እግዚአብሔር በክርስቶስ ኢየሱስ ስለተገለጡ ዓላማ ጸንቶ መቆም በሰላም ወንጌል እግሮቻችሁ ተጫምቶ ይቆሙ። በዛ ላይ ጽና። እምነት በርሳ ላይ ይሁን። ዋጋ መክፈል በዛ ይሁን። ስለ ወንጌል ዋጋ ከፈል። እውነትን ተናገር። በመንገድ ይቀጥል። ወንጌል የመኖሩ ምክንያት ነው። ወንጌል እግዚአብሔር በምድር ላይ ያዘገየ ያቆመ ምክንያት
ስለ እርሱ አዳኝነት፣ ስለ እርሱ እውነተኛ መንገድ መናገር እንድችል የመኖር ምክንያት ስለሆነ ወንጌል የምናገሩ አንደበቶች፣ ስለ ወንጌል የሚኖሩ እውነቶች፣ ስለ ወንጌል የመኖርን አቅም ሰይጣን ሊንዶ አይችልም፣ ሊያፈርስ አይችልም። ሌላ አምሮት ከሌለ ተጫምተ የቆምኩ በሌላ ዓላማ አይሆን፣ በዚህ ምድር ላይ በሚገኘው ነገር ብቻ አይሆን። ስለ ወንጌል ተጫምተ እንድትቆም፣ ስለ ወንጌል ተጫምተ እንድንቆም፣ ጸንተን እንድንቆም፣ በጠላት ላለመሸነፍ። ክፉዎች አያሸንፍ፣ ክፉ አያሸንፍ፣ አይጥልህም። ብገዳደርም እንኳ አይጥልህም። ሃሌሉያ ሃሌሉያ። ኢየሱስ ለዘላለም ጌታ። በሁሉም ላይ ጨምራችሁ የምንበለብሉትንም የክፎችን ፍላጻዎችን ሁሉ ልታጠፉ የምትችሉበትን የእምነትን ጋሻ አንሱ። የእምነት አማኝ ይሁን። አምነት ተንቀሳቀስ፣ በእምነት ተሰማር፣ በእምነት ቆም፣ በእምነት ተንቀሳቀስ። እምነት ይኑር። የምታጠፋው ክፉን የምታጠፋው በእምነት ነው። በስጋ በሆነ ምሬት ስትሄድ በእምነት ነው። አምነህ ውጣ፣ አምነህ ስራ፣ አምነህ አገልግል። በእምነት የምታጠፋው በእምነት ነው። የክፎች ፍላጻ እንዳልነበር ብታደርጎ በእምነት ነው። ይሄ ሁሉ እግዚአብሔር ልጆቹ እንዲለብሱለት የሰጠው እምነት። ያለ እምነት ከእግዚአብሔር ጋር መስራት አትችልም። ምክንያቱም ያለ እምነት እግዚአብሔር ደስ ማሰኘት አይቻልም። ስለምን በእምነት እግዚአብሔር ደስ ታሰኘዋል። እግዚአብሔር ካንተ ጋር ነው። እግዚአብሔር ደስ ከተሰኘ ክፉ ደስ ሊለው አይችልም። ክፉን ደስ አታሰኝ። እግዚአብሔር ደስ ማሰኘት ይችላል። አብሮ ይሰራ፣ በእሱ ትበረታል። ኃይሉን አቅም ይሆንልህ። እምነትን ሃሌሉያ። እምነትን የእምነትን ጋሻ አንሱ። የእምነትን ጋሻ አንሱ። ክፉ የሚወረውርብን አንድ ጠላት ሲመጣበት አንድ ወታደር ምን አድርጋል? ጠላት ወረውረውን ቀስት የሚመለስበት ጋሻው ነው። አንሳ ጋሻ ነው። ያነሳል፣ ይመከታ፣ ይመልሳል። ክፉን የምታጠፋበት እምነት ነው። የጠላት ሐሳብ የምትጠፋ በእምነት ነው። እመን፣ እግዚአብሔር መንገድን ያውቃል። አምነህ ውጣ፣ እግዚአብሔር መንገድሽን ያውቃል። በእምነት እንቀሳቀስ፣ እግዚአብሔር መንገድሽን ያውቃል። በክፉ የሚሸነፍ አቅም ያለ ስታመን፣ በጉልበት ያልሆነ በመላመት ያልሆነ በእምነት እግዚአብሔር ደስ ታሰኘዋል። ጠላት ሊያሸንፍ አይችልም። የመዳንን ራስ ቁርም የመንፈስንም ሰይፍ ያዙ። የመዳንን ራስ ቁር የመንፈስንም ሰይፍ ምን አድርጉ? ያዙ። ስለዚህ በመንፈስ የምትመራ፣ በመንፈስ የምትጸና፣ በመንፈስ የምትወጣ፣ በመንፈስ የምትገባ ሃሌሉያ። ክፉን በመንፈስ ታስ በመንፈሳዊ ምሪት ታሸንፍ። መንፈስ ስመራ፣ በመንፈስ ኃይል ስትግ እግዚአብሔር በመንፈስ የሚመሩ የእግዚአብሔር ልጆች ነው። በመንፈስ ስትመራ፣ በስጋ ሳትስቅ በእግዚአብሔር መንፈስ እውነተኛ በሆነው በእግዚአብሔር መንፈስ ስትቆም፣ በመንፈስ ስትኖር፣ የእግዚአብሔር መንፈስ ስትሰማ፣ የእግዚአብሔር መንፈስ ድልን ይሰጣል፣ ምሪትን ይሰጣል፣ መንገድን ያቀናል። መውጣት ወደሚያስፈልግ ከፍታ ትወጣል። ጠላት በቀላሉ ሊያሸንፍ አይችልም። በመንፈስ ስትመራ እግዚአብሔር በድል ጎዳና ስለሚመራ ሰይፍን ያዝ። የመንፈስን ሰይፍ ያዝ። የመንፈስ ሰይፍ ደግሞ ምንድን ነው? የእግዚአብሔር ቃል። ወንድሞቼ ናት፣ የእግዚአብሔር ቃል በሕይወቴ ላይ መሰልጠን አለበት፣ መገለጥ አለበት፣ መኖር አለበት። በሕይወቴ ላይ በሙላት መኖር አለበት። በእግዚአብሔር ቃል መመራት ያስፈልጋል። ያዝ፣ በልብህ ያዝ፣ በሕይወት መሪ የእግዚአብሔር ቃል ይሁን። ሕይወት የእግዚአብሔር ቃል ይሁን። የእግዚአብሔር ቃል ባለበት በውስጥ በሕይወት የእግዚአብሔር ቃል በተነገረበት የእግዚአብሔር ቃልን የሰማ ጆሮ፣ የእግዚአብሔርን ቃል ያስተዋለ ልብ፣ የእግዚአብሔር ቃል ያገለገለ ሕይወት በእውነት በቀላሉ ሊሸነፍ አይችልም። የእግዚአብሔርን ቃል በሕይወታችሁ ተመግባችሁ የምትወርቁ አትሆኑ።
በዘመኔ ለእግዚአብሔር ቃል ታልፎ የተሰጠ ሕይወት በጠላት ዘንድ ስፍራ በጠላት ተይዞ አይቀር፣ በክፎች ተይዞ አይቀር፣ ወድቆ አይቀርም፣ አይያዝም፣ አትወርቅም። በእግዚአብሔር ቃል ላይ በእግዚአብሔር ቃል የበለጸቀ ሕይወት፣ ያደገ ሕይወት፣ በእግዚአብሔር ቃል የሚመራ ሕይወት፣ በአየር በእውነታ አይደለም፣ በመላምት በእግዚአብሔር ቃል። ምን ይላል የእግዚአብሔር ቃል? የእግዚአብሔርን ቃል የምትኖር እኮ የእግዚአብሔርን ቃል የምትረጎም የእግዚአብሔር ቃል ለመኖር የምትጠር በእግዚአብሔር ቃል የሕይወቴ መሰረት የእግዚአብሔር ቃል ከሆነ እግዚአብሔር የተናገረው ቃል እርሱ ለሕይወቴ መሰረት ከሆነ ጉዳይን፣ ቤቴን፣ መሰረቴን እግዚአብሔር ቃል ላይ የመሰረትክ እንደሆነ ልትሸነፍ አትችልም። በክፉ ቀን ፈጽመ መቋቋም ትችላለህ። ፈጽመ መቃወም መጽናት ትችላለህ። የሚመጣው ክፉ ቀን ያለ እግዚአብሔር ቃል የምታልፍበት አይደለም። በእግዚአብሔር ቃል ሕይወታችሁን መስረቱ። በእግዚአብሔር ቃል ቤትን መስረቱ። በእግዚአብሔር ቃል አገልግሎትን አገልግል። በእግዚአብሔር ቃል መንገድን ቀጥል። በእግዚአብሔር ቃል ቤትን አቅና። በእግዚአብሔር ቃል ያልተመሰረተ ሕይወት እርሱ ከንቱ ባዶ ነው። በእግዚአብሔር ቃል ያለ ሕይወት በጠላት አይሸነፍ። ወንድሞችና እህቶች የክፉን ፍላጻ ፈጽማችሁ መቋቋም የምትችሉበት የእግዚአብሔር ዕቃ ጦር ለሕይወታችሁ አስፈልግ። ለሕይወትህ የሚያስፈልጉ ከእግዚአብሔር ጋር በእርሱ መበርታቱ፣ ከእግዚአብሔር በሚገኙ አቅምና ኃይል መበርታቱ። ሁሉም የሚያልፉ የማያልፉ የእግዚአብሔር እውነተኛ የሆነ የእግዚአብሔር ቃል ነው። በእግዚአብሔር ቃል መበርታት ነው። በመንፈስ መመራት ነው። በእውነት መናገር ነው። በመንፈስ መሄድ ነው። እግዚአብሔርን ታከብሩ ዘንድ ጠላትን ታዋርዱ ዘንድ የሚያስፈልጋችሁ ድካም በሕይወታችሁ ላይ እንዳይሆን ዛሬ በሕይወታችሁ ላይ አንድ ትልቅ መልእክት አለኝ። እግዚአብሔር ከወደቅክበት ያነሳል። እግዚአብሔር ከወደቅሽበት ያነሳሻል። ለምን? ጠላትን ለመምታት እግዚአብሔር ቃልም ሰጥቷል፣ መንፈሱ ሰጥቷል። በእውነት እንድትመላለስ እግዚአብሔር ይፈልጋል። ዛሬ አንሱ፣ የእግዚአብሔር ዕቃ ጦር አንሱ። ለምን? ድል ለማድረግ አንሳ። የጣልኩ ጥለህ የተሸነፍክበትን አንሳ። በእውነት ያለርክባቸው ጊዜ፣ በመንፈስ ያለርክባቸው ጊዜ፣ በእግዚአብሔር ቃል ያለርክባቸው ጊዜ ይብቁ። በእግዚአብሔር ቃል ሕይወትን መስረት እጸልያለሁ። በክርስቶስ ኢየሱስ ልጸልላችሁ። የእግዚአብሔር ቃል ከውድቀት ያንሳል። የእግዚአብሔር መንፈስ ከዚህ ቀን በኋላ በድል ጎዳና እንድትሄድ፣ በአሸናፊነት ጎዳና ጠላትን የምጥልበት፣ ክፎችን የምትመታበት መለኮታዊ የሆነ ምሪት በሕይወት ላይ እንዲገለጥ አሁን ከየትኛውም ከታሰርክበት ጠላት ያሸነፍኩ ካለበት በክርስቶስ ኢየሱስ መነሳት እንደሆነ ጸልያለሁ። ጠላት አሸነፈኝ ያልክበት፣ በክፉ እጅ ወድቄአለሁ ያልክበት፣ በክፉ እጅ ወድቄአለሁ ብላችሁ ባዘናችሁበት ጉዳይ አሁን መፈታት እንደሆነ ጸልያለሁ። አሁን መፈታት ይሁን፣ በኃይል መፈታት ይሁን እጸልያለሁ። መፈታት ይሁን፣ ለሕይወት መፈታት ይሁን፣ ለቤት መፈታት ይሁን፣ ለዕድሜ መፈታት ይሁን፣ ለሚቀጥለው ዘመን መፈታት ይሁን፣ በክርስቶስ ኢየሱስ መፈታት ይሁን እጸልያለሁ። መነሳት ይሁን፣ ለድል መነሳት ይሁን፣ ለድል መነሳት ይሁን፣ ለክብር ቀን መነሳት ይሁን። ክፉዎችን ፈጽማችሁ ተቃውማችሁ ላሸንፋችሁ የመጣው ክፉ አፍሮ እንዲመለስ በክርስቶስ ኢየሱስ ስም በኃይል መነሳት ይሁን፣ በክብር መነሳት ይሁን፣ በክብር መነሳት እንደሆነ ልጸልያለሁ። በክርስቶስ ኢየሱስም በኃይል መነሳት እንደሆነ በኃይል መነሳት ይሁን። በእናንተ ሕይወት ላይ የምሰለጥን የትኛው ክፉ ከዚህ ቀን በኋላ ከምትለብሰው ከእግዚአብሔር ዕቃ ጦር እርሱም ጽድቅ ስለሆነ፣ እርሱም እውነት ስለሆነ፣ እርሱም መንፈስ ስለሆነ፣ በክርስቶስ ኢየሱስ የእግዚአብሔር ቃል ስለሆነ
በእናንተ ላይ የታወጀው አዋጅ ለመሸነፍ የተዘጋጃችሁበት ለመውደቅ የተዘጋጃችሁበት መንገድ በኢየሱስ ስም የተቀየረ